ለኔ በተሰጠኝ ሊቀጥል ፈልጋለሁ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ያለውን ክፍል ነው ማነብላችሁ። በገጽ ለምትፈልጉ 95 ገጽ አዲስ ኪዳን 95 ገጽ ላይ ይገኛል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 7 ያለውን ክፍል አነብላችኋለሁ። ክፍሉ እንዲህ ተብሎ ይነበባል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆን ባልያችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ ደግማችሁ በሉ ሁለተኛ እመጣለሁ። ያችን ቃል በደንብ እንድትይዙ ፈልጋለሁ። ወደ እኔም ወስዳችኋለሁ፣ ወደሚሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው። እንጸልይ አንድ ደቂቃ። ቃልህ ላይ አፌን ከፍተህ እንዳወራከው ልባችሁ አይታወክ፣ በእኔ እመኑ ብለህ ቃል እንደገባህልን መሰረት በጌታ በኢየሱስ ስም የተጠማ ሁሉ ወደ እኔ ይምጣ ከእኔም ይብላ እንዳልከው የተራበም ይምጣ ይጠጣም ይብላም ብለህ በቃል እንዳወራከው ልብህ በጌታ በኢየሱስ ስም ልባቸው አንተን ናፍቀው አንተን ተርቦ የመጣ ሰው አለ። ዛሬ እንዲህ ብዬ አወራለሁ። ማቴዎስ ወንጌል ላይ ብዙ ሰዎችን አፊን ከፍተህ እንዳስተማርካቸው ዛሬ እጸልያለሁ። ለጠገበ ሰው ሳይሆን በቀኝ ለምሎ ሰው ቃልህን ለተጠመሰው ቃልህን ለተራበ ሰው አንተን ለሚናፍቀው ሰው እንዲህ ብዬ ጸልያለሁ። በኢየሱስ ስም አፊን ከፍተህ አስተምር። አሜን። አፊን ከፍተህ አስተምር። ስለምትናገር እናመሰግናለን። ክብር ይሁንልህ በኢየሱስ ስም። አሁን ያነበብኩላችሁ ክፍል ዮሐንስ ወንጌል ነውና ያ ብዙ ጊዜም አንብባችኋል፣ ብዙ ጊዜም ትምህርት ወስዳችሁም እና ደግሞ በአይምሮም በጣም ሸምድዳችሁ ልታውቁ ትችላላችሁ። እኔም ደግሞ ባወቅኳ እግዚአብሔር ባስረዳኝ መጠን ትንሽ በዚህ ክፍል ነውና መቀጠል የሚፈልገው ወደ ዋናው ሀሳቤ ከመግባቴ በፊት ዮሐንስ ወንጌል የሚለውን ትንሽዬ ነገር ላውራና ከዛ በኋላ ወደ ዋና ሀሳብ ገባለሁ። ይሄ ዮሐንስ ወንጌል ጸሐፊውና መልእክት ተቀባዩ የዘብዴዎስ ልጅ ሐዋርያው ዮሐንስ ነውና መልእክቱን የጻፈው ብዙ ምሁራን የሚስማሙበት ከ70 እስከ 90 ተጽፏል ብሎ ይናገራሉ። ከዛም ይልቅ 4 ወንጌላት በአዲስ ኪዳን ላይ ያሉ ከአራቱ ወንጌላት ይሄ ዮሐንስ ወንጌል ከ3ቱ ወንጌላት ይልቅ በጣም በኢየሱስ ክርስቶስ አምላክነቱ ላይ ዲፕሊ ገብቶ ያስተምራል። ማቴዎስ ወንጌል ስትመለከቱ ኢየሱስ ተወለደ ብሎ ጀምራል። ማርቆስንም ስትመለከቱ እንደተወለደ ይናገራል። ሉቃስንም ስትናገሩ ተወለደ ብሎ ጀምራል። ግን ዮሐንስ ወንጌል ምዕራፍ 1 ላይ ታሪክ ከቁጥር 1 ሲጀምሩ በመጀመሪያ ማን ነበር ይላል? ቃል ነበር ብሎ ከብሉይ ኪዳን ይጀምራል ማለት ነው። ከብሉይ ኪዳን ጀምሮ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ይህ ቃልም ደግሞ ቁጥር 14 ላይ ነው እግዚአብሔር ነበር ብሎ የኢየሱስ ክርስቶስን አምላክነቱን ልብ ያሳያል ማለት ነው። ከዛ ምልክ ሐዋርያው ዮሐንስ ስለ ኢየሱስ ክርስቶስ ሲጽፍ የኢየሱስን ውስጣዊ ማንነቱን ግልጽ አድርጎ ለማሳየት ይፈልጋል። ምክንያቱም በዛ ጊዜ ላይ አይሁዳውያን አሉ፣ ፈሪሳውያን አሉ፣ ብዙ ሰዎች አሉ። ስለ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ሲናገር እንዴት ነው አንተ አምላክ ልትሆን የምትችለው የሚሉ ብዙ ጥያቄዎች ስለነበረ ዮሐንስ ግን ሲጽፍ ከሌላ ወንጌላት ይልቅ ኢየሱስ ክርስቶስ ስለ ራሱ የመሰከረው ትልቁ የአምላክነትን ቃል ያስቀምጣል። ከነዛም ነገር ስንመለከት 6 ሀሳቦች የእኔነት ባህሪ እኔ እያለ ተናገረው። እኔ እንዲህ ነኝ ያለው እኔ ለምሳሌ ቅድም
አደባልቃ አይደለም ያባግዝም ደበልቅ ሄዱና ለምሳሌ እኔ የደበልቄ ልጅ ነኝ ብዬ እንደምናገረው ኢየሱስ ክርስቶስ ደግሞ እኔ የህይወት እንጀራ ነኝ ይላል። ኢየሱስ ስለ ራሱ የተናገረው ቃል ማለት ለምሳሌ ስለ ራሱ ገብቶ የተናገረው እኔ የህይወት እንጀራ ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ ህይወት ነኝ፣ መንገድ ነኝ፣ እውነት ነኝ እያለ ስለ ራሱ የመሰከረው ለምሳሌ በቁርአንም ብትመለከቱ ለምሳሌ ስለ ምስክርነት ስለ ኢቫንጀል ለመጠቀም ስትፈልጉ ቁርአን ቢታዩ ነብዩ መሐመድ ነው እና ቁርአን ስለ ቁርአኑ ባለቤት ቢያመጣ እኔ ህይወት ነኝ ብሎ የተናገረበት ክፍል ኢየሱስ ክርስቶስ ደግሞ የብሉይ ኪዳን ትንቢት ተናጋሪዎች ወይም ታላላቅ ነቢያቶች የሚባሉ እነ ኢሳያስን ብትመለከቱ እሱ ህይወት ነው ያሉ እንጂ ህይወት ነኝ ብሎ የተናገረ ማንም አልነበረም። ኢየሱስ ክርስቶስ ግን እኔ ህይወት ነኝ አለ። ህይወት ነኝ፣ እኔ ደግሞ መንገድ ነኝ አለ፣ እኔ ደግሞ እውነት ነኝ አለ። በእኔ በቀር ወደ አብ የሚሄድ የለም እያለ በደንብ ያወራል ማለት ነው። ስለዚህ ዮሐንስ ይሄን ነገር በጣም አጥንቶ ለመናገር ስለ ኢየሱስ ክርስቶስ ዲፕሊ ያወራል ማለት ነው። ብዙ ለመሄድ አልፈልግምና ወደ ዛሬው ልምጣ። ወደ ዛሬ ብዙ ስለ ዮሐንስ ወንጌል ብዙ ጊዜ ተሰብኳል። ጌታ ይባረክ። ጥሩ አገልጋዮች አላችሁ፣ እንግዲህ አስተምራችሁ ሊሆን ይችላል፣ ብዙ ጊዜ ተምራችኋል። ግን አሁን ወደ አነበብኩት ክፍል ሲመጣ ኤሪስን እንዲህ ብዬ ነው የሚቀጥለው ማለት ነው። ሙሽራዋን ሊወስድ ይመጣል። ኢየሱስ ጌታ ነው። ሙሽራዋን ሊወስድ ይመጣል በሚል ርዕስ ነው እና የሚቀጥለው። አንዴ ይሄን ቃል ደግማችሁ እንድታወሩ ፈልጋለሁ። ኤሪስን እናንተ ደግሞ ቀጥላችሁ ትላላችሁ። ሙሽራዋን ሊወስድ ይመጣል። እንግዲህ ወንዶች ጉዳችን ፈልቷልና ሴቶች ሆነን ነው ወደ እግዚአብሔር ኢየሱስን የምናገባው ማለት ነው። እንግዲህ በሴትም ተጠርተን ነውና የምናገባው ሙሽራዋ ተብለን ነው የምንጠራው በኢየሱስ ክርስቶስ ላይ። ስለዚህ ሙሽራዋን ሊወስድ ይመጣል በሚል ርዕስ ይቀጥላለሁ። ዮሐንስ ወንጌል ምዕራፍ 14 ቅድም ባነበብኩት ክፍል ላይ ስንመለከት ኢየሱስ ክርስቶስ ለደቀ መዛሙርቱ ልባችሁ አይታወክ እያለ ጀመረ። ልባችሁ አይታወክ ብሎ ሲጀምር ቁሳዊ ነገር አስቸግሯቸው አይደለም፣ የሚበሉት የሚጠጡት ነገር አስቸግሯቸው አይደለም። ልባችሁ አይታወክ ብሎ ከመጀመሩ በፊት ዮሐንስ ወንጌል ምዕራፍ 13 ላይ አስፈሪ ነገሮችን ተናግሯል ማለት ነው። በዚህ አንጻር ነው ልባችሁ አይታወካል። ኢየሱስ ጌታ ነው። ከዛ ልባችሁ አይታወክ ያለበት ምክንያት ዮሐንስ ወንጌል ምዕራፍ 13 ላይ ስትመለከቱ የጌታን እራት ወይም ለእናንተ የሚፈስ ደሜ ነው ብሎ ምግብ እያካፈለ እራት እየሰጣቸው እንዲህ ብሎ ይናገራል ማለት ነው። ካሁን በኋላ እኔ ከእናንተ እለያለሁ ይላል። አብሮ ያለው ሰው፣ አብሮ ያደገ ሰው፣ አብሮ የጠጣ ሰው እለያለሁ ብሎ ሲናገር ግራ ይገባችሁ ነበር። ለመለያቴ ምክንያት ራሳችሁ ናችሁ ይላል። ከእናንተ ውስጥ ነው አንድ ሰው እኔን አሳልፎ የሚሰጥ ሰው ያለ ከእናንተ መካከል ብሎ ደቀ መዛሙርት ውስጥ ይናገራል። ሁለተኛ ሀሳብ። ሶስተኛ ደግሞ ማንም አንተን ብክድም ማንም አንተን ቢጠላም ጴጥሮስ እንዲህ አለ፣ አንተንማ አልክድም አለ። ኢየሱስ ጌታ ነው። በዚህ አሰባባቂ የትምህርታዊ ስብከት ነው፣ በዛው ተቀበሉት። ስለዚህ እኔ አንተን አልክድም ብሎ ወሳኝ ነው ሲናገር ኢየሱስ እንዲህ አለ፣ እውነት ልንገር ጆማ ሳትጫ ስንት ጊዜ 3 ጊዜ ብሎ በቃ ቃሉ ደቀ መዛሙርቶች ነው ያለን ብሎ ያሉት ነገር አለ። በቃ ስለዚህ ወሳኝ ነገር ስላለ ኢየሱስ ክርስቶስ ልባችሁ አይታወክ እያለ ጀመረና ልባችሁ አይታወክ አለ። ከዛ ምንም ይፈጠር በእኔ ምን ሆኖ አይመኑ። ኢየሱስ ጌታ ነው። በኢየሱስ ማመን ይሆንልን። አሜን። እኔ አሜን ለማስባል እንትን ለማስዳኝ ትንሽ አልችልበትምና ቃሉ የነካሰው አሜን ይበል። አሜን። ኢየሱስ ጌታ ነው። ስለዚህ ምንም ይፈጠር ጴጥሮስ ምናልባት ሊክደው ይችላል። ከእናንተ መካከልም አንድ ሰው እኔን አሳልፎ ሊሰጠኝ ይችላል። ግን ይሁን እንጂ በማን ይመን? በእኔ ይመናል። ከዛ በኋላ በእኔም ብቻ በአባቴ ይመናል። በአባቴ ቤት ብዙ መኖሪያ አለ። ኢየሱስ
ያለው የሚያሰቃየውን ነገር ሳይሆን በኢየሱስ ላይ ካመናችሁ ሙሽራዎች ትሆናላችሁ። ኢየሱስ ጌታ ነው። ሙሽራ መሆን የሚናፍቅ ሰው ኢየሱስ ሲመጣ እኔ ሙሽራ ሆኜ መነጠቅ ይፈልጋለሁ፣ ምድር ላይ ያለው ቁሳዊ ነገር ይቅር፣ እኔ ግን ሙሽራ መሆን ይፈልጋለሁ የሚሰማ እንዲህ ይናገራለሁ። ኢየሱስን አሜን። የሆነ መልእክት ላምጣ አይደለም እንድታምኑ በኢየሱስ እመኑ። በአባቴ ቤት ብዙ መኖሪያ አለ እያለ ካወራ በኋላ እንዲህ ይላል፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለበት እናንተ ደግሞ እንድትሆኑ ሁለተኛ ወደ እናንተ እመጣለሁ። ሁለተኛ ጊዜ እመጣለሁ። ልባችሁ ቢታወቅ፣ መከራ ቢበዛ፣ ስቃይ ቢበዛ፣ ሁኔታዎች ባይመቻቹ፣ ጴጥሮስ 3 ጊዜ ቢክድም፣ ይሁዳ አሳልፎ ቢሸጠኝም፣ እናንተ ግን በማን እመኑ? በእኔ ላይ እመኑ። ስፍራ አዘጋጅ